አሁን እኔ ይህንን ቪዲዮ የምትመለከቱ ሰዎች እንድትመልሱልኝ የምፈልገው በጥጃውና በእባቡ መካከል ያለው ልዩነት ምንድን ነው? ጥጃው የተሰራው ከተቀጠቀጠ ወርቅ ነው። እባቡ የተሰራው ከተቀጠቀጠ ነሐስ ነው። ሁለቱም የተቀጠቀጡ ምስሎች ናቸው። አንድ ሁለተኛ ከጥጃና ከእባብ እንደው የቱ ይሻላል? እስቲ እንደው እውነት ለመናገር ማለት ጥጃ ቢያንስ ወተት ነው የምታስገኘው፣ እባብ ግን መርዝ ነው የሚያስገኘው። ወደኋላ ስትሄዱ ጥጃ ለመስዋዕት የሚቀርብ ነው፣ ለእግዚአብሔር መስዋዕት ሆኖ የሚቀርብ። እባብ ግን ታሪኩ ጥሩ አይደለም። ሰው ጥጃ ከምትለውና እባብ ከምትለው እባብ ብትለው ይከፋዋል። መርዘኛ ማለት ነው፣ ክፉ ማለት ነው። መርዘኛ የሆነውን እባብ ከነሐስ ቀጥቅጠ ስራ እንዴት ይለዋል? እንደው ሌላ ደና እንስሳ እንኳን አላለውም እግዚአብሔር። እንዴት እባብን ይለዋል? የክፉ ነገር ምልክት የሆነውን የሰው ልጅ ከገነት የወጣበትን እባብ የተረገመውን እባብ እንዴት ስራ ይለዋል? ቀርጸ ስራ አለው፣ ሰራ፣ ህዝቡም አይቶ ዳነ ይላል። ሳዊሮስ ዘገብሎን የተባለ የቤተክርስቲያናችን አባት ምን ይላል? ይህንን ጉዳይ ሲያነሳ ሙሴ ሆይ ምን ነክቶ ነው ይህንን የምትሰራው? እንደው እግዚአብሔርስ እንዴት እንዲህ ብሎ ሊያዝህ ቻለ? ወደ እባቡ ተመልከቱ ትድናላችሁ እንዴት ይላል? ወይ ወደ ሰማይ ተመልከቱ ትድናላችሁ ለምን አይልም? ወይ ወደ መገናኛው ድንኳን ተመልከቱ እንዴት አይልም? የተረገመ ነገር አይታችሁ ዳኑ እንዴት ይላል እግዚአብሔር? የተረገመ ነገር ያውም ደግሞ የተቀረጸ ምስል ለአንተ አታድርግ የሚለውን ጽሑፍ የጻፍከው ሙሴ ሆይ እንዴት ይህንን እባብ በአደባባይ ትቀርጻለህ? እንደው ተደብቀ እንኳን ቢሆን ጥሩ ነው፣ ሰው ፊት አምጥተህ እንዴት ትሰቅለዋለህ? ስለዚህ መመለስ አለበት ማለት ነው። ጥጃ ሲሰራ የተቆጣና 3000 ህዝብ የቀሰፈ እግዚአብሔር በራሱ ትእዛዝ እንዴት እባብ ያሰራል? ያውም የተረገመውን እባብ ማለት ነው። በጣዖትና በስዕላት መካከል ያለውን ልዩነት ይሄ ነው።